ብዙ ራፐሮች አሁን ላይ ከዲዲ ጋር መታየት አይፈልጉም። ነገር ግን ገና ከዘጠናዎቹ ጀምሮ ዲዲን ሲያጥላላ ዲስ ሲያደርግ የነበረና አንድም ቀን ወደ ኋላ ያላገገመ አንድ ራፐር አለ። ለምሳሌ አይም ክሬዚ በተባለው ዘፈኑ ላይ ኦሪጂናል ባድ ቦይ ኦን ዘ ኬስ ከቨር ዩር ፌስ ኬም ኢን ዘ ፕሌስ ብሎውድ ኤንድ ስፕሬድ ፓፊ ዊዝ ሜስ። በዚያን ጊዜ ኤሚነም በሙዚቃው ኢንዱስትሪ ውስጥ ገና ጀማሪና ስሙን ለማስጠራት የሚታገል ነበር። ዲዲ ግን በራፕ ዓለም ውስጥ ቀድሞውኑ ካሉት ትላልቅ ሰዎች አንዱ ነበር። ዲዲ የእሱ ባድ ቦይ ሬኮርድስ የተባለው የሙዚቃ ኩባንያ ሙሉውን የምስራቅ ጠረፍ ኢስት ኮስት ይቆጣጠር ነበር። በዚያን ጊዜ ማንም ከዲዲ ጋር መጣላት አይፈልግም ነበር። ኤሚነም ግን ገና ከጅምሩ እንደማይፈራው አሳይቷል። በ97 ዓመት ስሊም ሼዲ ቴፕን ሲለቅ በከፍተኛ ሁኔታ ዝነኛ መሆን ጀመረ። በ2000 ዓመት ማርሻል ማዘርስ ኤልፒን ሲለቅ ደግሞ በዓለም ላይ ካሉት ተፈላጊ ራፐሮች አንዱ ሆነ። ዲዲና ባድ ቦይ ሬኮርድስ አሁንም ምስራቅ ጠረፉን እየመሩ ነበር። ነገር ግን ማርሻል ማዘርስ በተባለው ዘፈኑ ላይ በድጋሚ እንዲህ ሲል ተሳደበ። ስለምትወዱን ነው ከኔ ብዙ የምትጠበቁት እናንተ ትናንሽ ግሩፒዎች፣ የሴት አውደልዳዮች ከላይ ውረዱ፣ ሂዱና ፑፊን በወሲቅ ተገናኙት። በዚያን ጊዜ ዲዲ ከጄሎ ጋር ፍቅር ላይ ነበር። ደግሞ አይም ባክ በተባለው ዘፈኑ ላይ ስድቡን ወደ ሌላ ደረጃ በመውሰድ እንዲህ አለ። በሙዚቃው ዓለም ውስጥ ካለች ዘፋኝ ጋር ግንኙነት ካደረግኩኝ ያቺ ጄኒፈር ሎፔዝ እና ፑፊ ናት። ይህን ታውቃላችሁ። ይቅርታ ፑፍ፣ ግን ምንም ግድ አይሰጠኝም። ይቺ ሴት የገዛ እናቴ ብትሆንም እንኳን ያለ ኮንዶ መገናኛት ነበር። በአንድ ጊዜ ልጅና አዲስ ወንድም ወልድ ነበር። መጨረሻም የኔ አይደለም ል ነበር። ስሜ ማን ነው? ዲዲ ለነዚህ ስድቦች ምንም ምላሽ አልሰጠም ነበር። ማርሻል ማዘርስ ኤልፒን በለቀቀበት በዚያው ዓመት ጆን ጉዌሮ የተባለ ሰው የቀድሞ ሚስቱን ኪመን ሲስማው አየው። ጆን ጉዌሮ ሆት ሮክስ በተባለ ክለብ ውስጥ አስከባሪ ነበርና ምናልባትም ሽጉጥ ሊይዞ ሊሆን ይችላል። ነገር ግን ይህ ኤምን ወደ እሱ መድረስ አላገደደውም። ሽጉጥ አውጥቶ ጉዌሮን በሽጉጡ ደበደበው ይባላል። በዚህም ጉዌሮ ኤምን ከሶት $100,000 አግኝቷል። ግን ዝም ብዬ በቦክስ ነው የመታሁት ብሏል። ሲንግ ፎር ዘ ሞመንት በተባለው ዘፈኑ ላይም ጉዌሮ ስለ ሁኔታው ዋሽቷል በሚል እንዲህ ሲል አጋልጦታል። ሁሉም ፖለቲካ ነው። የሙዚቃዊ ግጥም እውነተኛ ከሆነና እኔ ወንጀለኛ ከሆንኩኝ እንዴት ሆኜ ነው አንዲት ትንሽ ልጅ ማሳደገው? ዲዲ አሁን በፍሪክ ኦፍ ፓርቲዎቹ ተጋልጧል። ነገር ግን ገና በዘጠናዎቹ ስለ እነዚህ ፓርቲዎች የሚያውቅ ይመስል ነበር። ለምሳሌ አም ሼዲ በሚለው ዘፈኑ ላይ እንዲህ ይላል። በፓርቲው ላይ መጠጥ ውስጥ አደንዛዥ እጽ ጨመርኩ፣ ብብቴን ተላጭቼ ታንክ ቶፕ ወይም ጡንቻ የሚያሳይ ቲሸርት ለበስኩ። ባድ ቦይ ማቆም እንደማልችል ነግሬሃለሁ። እንዲወዱህ ከማድረግህ በፊት እንዲፈሩህ ማድረግ አለብህ። ስለዚህ ሁሉም የእኔን ሙዚቃ ይግዙ፣ ካልሆነ ግን መትቼ ይገላቸዋለሁ። በይልጥ ዝነኛ የሆነ ሲሄድና የዲዲ የራፕ ጉዞ መውረድ ሲጀምር እሱን ማጥቃት አላቆመም። ጄዳኪስ እና የደ ሎክስ አባላት በባድ ቦይ ሬኮርድስ ተፈርመው ነበር። ነገር ግን ዲዲ በኮንትራታቸው አማካኝነት በግልጽ እየዘረፋቸው ስለነበር ትልቅ ጠብ ውስጥ ገቡ። ዲዲ በጄዳኪስ እና በሌሎቹ ላይ ጉልበተኛ ለመሆን ይሞክር ነበር። ስለዚህ በ2004 ከጄዳኪስ ጋር ዌልከም ቱ ዲ ብሎክ በሚለው ዘፈን ላይ በመሳተፍ እንዲህ አለ። እንኳን ወደ ዲ ብሎክ መጣችሁ፣ ወደ ኃያሉ ዲ ብሎክ። ዲዲ በእግሩ እንኳን ሊራመድበት ወደማይደፈርበት የኒውዮርክ ሲቲ ቦታ። ለዲዲ ምንም ክብር እንደሌለው ግልጽ ነበር። ነገር ግን በሚቀጥለው ዓመት በአንድ ዘፈን ላይ ተገኙ። ዲዲ በቢጊ ስም የሚቻለውን ያህል ገንዘብ ለማግኘት ይጥር ነበር። ስለዚህ በ2005 የቢጊን አልበም ሲያወጣ ኤምን በአንድ ዘፈን ላይ ጋበዘው። ብዙ አድናቂዎች ዲዲና በአንድ ዘፈን ላይ በመገኘታቸው ተገርመው ነበር። ነገር ግን ሁልጊዜም ትልቅ የቢጊ አድናቂ ነበር። ቲል አይ ኮላፕስ በሚለው ዘፈኑ ላይ ዝርዝር አለኝ። የዝርዝሬ ቅደም ተከተል እንዲህ ነው: ሬጂ፣ ጄዚ፣ ቱፓክ እና ቢጊ፣ ከዚያም አውትካስት፣ ጄዳ፣ ኮራፕት፣ ናስ እና እኔ ይላል። ምናልባት በቢጊ ዘፈን ላይ የመሳተፍ ዕድልን ማጣት አልፈለገም። ነገር ግን በዚያው ዘፈን ላይ ለዲዲ እንዲህ የሚል ድብቅ መልእክት ልኳል። አድናቂዎች እኛን ለማልቀስ ይሰበሰባሉ፣ እኛ ግን ከሬሳ ምርመራ ባለሙያዎች ጋር እንገናኛለን። ቢጊ ሊያስጠነቅቀን ሞክሮ ነበር። ብዙ ሰዎች በቢጊና በፓክ ታሪክ ላይ ተጭነው ሲጠቀሙ አየን። ከጥቂት ዓመታት በኋላ ኤሚነም ሄሎ ጉድ ሞርኒንግ የተባለው የዲዲ ዘፈን ሪሚክስ ላይ ተሳተፈ። በዚያን ጊዜ ምንም ስድብ አልሰነዘረም። ነገር ግን በ2012 ከፒንክ ጋር ሂር ካምስ ዘ ዊኬንድ በተባለው ዘፈን ላይ ዲዲንና የሱን የመጠጥ ብራንድ እንዲህ ሲል አጥላልተዋል። ሻምፓኝ ወይም ሳኪ መጠጣት የምፈልግ አይመስለኝም። እኔ ፑፊ አይደለሁም፣ ግን ዛሬ ምሽት ከተባዋን እመራታለሁ፣ ስመተው እንደሙኝ ሆናለሁ። ዲዲ ከመካከለኛው ዘመን ፈረሰኛ ጋር ተደባልቋል። ትላልቅ የከተማ መብራቶች። ይህ የቢጊ ዘፈን ስሜቴን እያመሳሳው ነው። መጠጥ ካላገኘሁ እጎዳሃለሁ፣ ብልትህ መሬት ላይ አፈር አስግጠዋለሁ። ለተወሰነ ጊዜ ከዲዲ ጋር ያለውን ጠብ አቆይቶት ነበር። ነገር ግን የዲዲ አርቲስት የሆነው ማሽን ጋን ኬሊ
ኤምጂኬ በኤም ላይ ስድብ መሰንዘር ሲጀምር ሁሉም ነገር ተቀየረ። ማሽን ጋን ኬሊ ለዓመታት በባድ ቦይ ሬከርድስ ተፈርሞ ነበርና ከዲዲ ጋር በጣም ይቀራረባል። ከኤም ጋር ጠብ ሲጀምር ዲዲንም ወደ ጉዳዩ ጎትቶታል። ኤምጂኬ ጥቂት ስድቦችን ሰነዘረ። ኤምንም መጀመሪያ ላይ ምላሽ አልሰጠም ነበር። ነገር ግን ኤምጂኬ ራፕ ዴቪል የሚለውን ዘፈን ለቆ ኤምን በድጋሚ ሲሰድብ ኤም ኪል ሾት በሚለው ዘፈኑ ምላሽ ሰጠ። እንዲህም አለ፣ ይህ ደንቆሮ አሰራዩ ዲዲ ክኒን እየዋተ ችሎታ አለህ ይለዋል። ነገር ግን ኬልስ አንዳ ተወዳጅ ዘፈን የምታወጣበት ቀን ዲዲ ቱፓክን እንዲገደል ትዕዛዝ እንደሰጠ የሚያምንበት ቀን ነው። በዘፈኑ መጨረሻ ላይ ኤም እየቀለድኩ ነው ዲዲ እንደምወድህ ታውቃለህ ብሏል። ነገር ግን ከትዕይንቱ በስተጀርባ ዲዲ በኤም ንግግር በጣም ተናዶ ነበር። እንደ ጆ ባደን ገለጻ ዲዲ ጉዳዩን እንደሚያስተካክለው ነግሮት ነበር። ዲዲ በኤም ላይ ያቀደው ነገር ቢኖርም ምንም ሊያደርገው አልቻለም። ኤም ጎድዚላ በተባለው ዘፈኑ ላይ በድጋሚ እንዲህ ሲል ሰደበው፣ በቀላሉ ገንዘብ አገኛለሁ፣ ስለዚህ ዲዲ ይሉኛል፣ ምክንያቱም ባንድ ስሰራለሁ። ቺዝ ማግኘት ደግሞ ለኔ እንደ ኬክ ዎክ ነው። ብዙ ሰዎች ይህን ግጥም አላስተዋሉትም ነበር። ነገር ግን ኤም ዲዲን እየሰደበው የነበረው ሜኪንግ ዘ ባንድ በተባለው የዲዲ የቴሌቪዥን ፕሮግራም ላይ በሆነው ነገር ነበር። ዲዲ በዚያ ፕሮግራም ላይ ሰዎችን ይበድል ነበር ይባላል። በአንድ ወቅት አርቲስቶቹን ኬክ እንዲመቱለት በከተማ ውስጥ 5 ማይል እንዲጓዙ አድርጓቸዋል። ኤም ለዓመታት ዲዲን ሲያጠቃ ቆይቷል። ነገር ግን በ2014 ንቀቱን ወደ ሌላ ደረጃ አደረሰው። ዲዲ ለብዙ ዓመታት በሙዚካው ዓለም ላይ ተቆጣጥሮ ነበር። ነገር ግን ሁሉም ነገር መፈራረስ ጀመረ። ኪፊ ዲ ቱፓክን በመግደል ተያዘ። እሱም ዲዲ በቱፓክ ራስ ላይ $1 ሚሊዮን እንደመደበ ተናገረ። ከዚያም የዲዲ የቀደመው ፍቅረኛ ካሲ ክስ በመመስረት ለዓመታት የነበረውን በደልና የፍሪክ ኦፍ ፓርቲዎችን አጋለጨች። ኤምንም The Death of Slim Shady የተባለውን አልበም ሲለቅ ለዲዲ ሁኔታው የባሰ ሆነ። ፊውል በሚለው ዘፈኑ ኤም ዲዲን ሴቶችን በመበደል ወረፈው። እንዲህም አለ፣ እኔ እንደ RAPER ነኝ፣ ብዙ ኤሴይስ አሉኝ። ቆይ ራፐር የሚለውን ቃል ሲጽፍ አንዱን ፒ አጎደለው አይደለም? ይህም ዲዲን ሬፐር ወይም አስገዳጅ ደፋሪ ማለቱ ነው። ከዚያም ኤም ቢጊ እና ፓክን እንዲገደሉ ማድረጉን ጥያሜ ያደረገ። ቢጊ እና ፓክ በሰላም ረፉ። ሁለታችሁም በህይወት መኖር ነበረባችሁ። ነገር ግን እኔ ከሱ ጋር መጣላት አልፈልግም፣ ምክንያቱም እንደ ኪፊዲ በእኔ ላይም ገዳል ሊልክብኝ ይችላል። እኔን መግደል የምትችሉት በዚህ መንገድ ብቻ ነው። እንዲሁም አንቲክራይስት በሚለው ዘፈኑ ላይ ዲዲ ካሲን መታቱን በመጥቀስ ተሳለቀው። ኤም አሁንም ዲዲን ማጋለጡን አልጨረሰም። ባድ ዋን በሚለው ዘፈኑ ላይ ቢጊ እና ቱፓክ ሄደዋል፣ እኔ ግን አሁንም በህይወት አለው፣ አንተ ግን ው ዶግ አይደለህም፣ ማን ሞቶ ነው አንተን አምላክ ያደረገህ አለ። ብዙ የዲዲ ጓደኞችም በዲዲ ጉዳይ የተያዙ ነው። ኤሮን ሆል የተባለ ዘፋኝ ከዲዲ ጋር በጣም የቀረበ ነበር። ሊሳ ጋርድነር የተባለች ሴት በኤሮን ሆል ቤት ውስጥ ዲዲ እንደደፈራት ክስ አቀርባለች። ኤም ሁለቱንም እንዲህ ሲል ሰድቧቸዋል። ይህ አንተን ለማበሳጨት የተደረገ ተንኮል ነው። አዎ ይህ እውነት ነው። ይህ ፑፊ ዲዲ ከኤሮን ሆል ጋር በፓርቲ ላይ የሚያደርጉት ነገር ይመስላል። ዲዲ በፖሊስ እየተመረመረ እያለ ኪድ ካዲ ከካሲ ጋር ግንኙነት ስላለው ዲዲ የካዲን መኪና እንደፈነዳው የሚገልጽ አስገራሚ መረጃ ወጣ። ኤም ለዚህም እንዲህ ሲል ወርፎታል። እንደ መንኪ ባርስ እጆቹን አነሳ። የቦምብ ፍንዳታው በፑፊ ቃል ይሆነብኝ። የኪድ ካዲን መኪና በጓደኞቹ ፊት ቤቱ ደጃፍ ላይ አፈነዳዋለሁ። አሁን ዲዲ ታስሯል። ነገር ግን ኤም የማይፈራው ሰው እሱም ብቻ አልነበረም። ድሮ ሹግ ናይት በራፕ ዓለም ውስጥ በጣም የሚፈራ ሰው ነበር። ሰዎችን በመምታትና በማስፈራራት ይታወቃል። ብዙዎች ቢጊን እንዲገደል ያደረገው ሹግ ነው ብለው ያስባሉ። ነገር ግን ኤሚነም ፈጽሞ አልፈራውም። ሹግ ከዶክተር ድሬ ጋር ትልቅ ጠብ ነበረው። ኤም ከድሬ ጋር መስራት ከጀመረበት ጊዜ አንስቶ ሁለቱም ከ50 ሴንት ጋር መስራት ጀመሩ። 50 ሴንት ኢን ደ ክለብ የተባለውን ቪዲዮ በሚቀርጽበት ጊዜ ሹግ ከብዙ ጉልበተኞች ጋር መጣ። ቶኒ የዎ እንደተናገረው ሹግ መምጣቱን ሲሰሙ ሁሉም ሰው መጮህና መሮጥ ጀመረ። ቪዲዮው ላይ ያለን የሰማነው ሹግ እየመጣ ነው የሚል ነበር። ካሜራዎች ወደቁ፣ ዳንሰኞች ሮጡ፣ ሁሉም ይሮጥ ነበር። ኤሚነም ግን ወደ ውጪ ወጥቶ ሹግን ፊት ለፊት ተጋፈጠው። ከዚህ ሁኔታ በኋላ ኤም ስማኪው የተባለ የሹግ ማጥለያ ዘፈን ቀረጸ። እንዲህም አለ፣ በዚች ምድር ላይ የታዩት ሁለት ምርጥ ራፐሮች ሞት ተጠያቂው ሹግ ነው። ክሪስቶፈር ዋላስ ቢጊ መናገር ቢችል ኖሮ ራሱ ይነግራችሁ ነበር። ኤም ዘፈኑን በይፋ አለቀቀውም ነበር። ነገር ግን በ2025 በኢንተርኔት ሲሰራጭ ኤም እንደ ሹግና ዲዲ ያሉ ሰዎችን ፈጽሞ እንደማይፈራ ለሁሉም አስታወሰ። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ድጋፋችሁን ገልጹልኝ። እንዲሁም መሰል አዝናኝና አስተማሪ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ስላያችሁልኝ አመሰግናለሁ።